ኤሚሊ ለቶማስ ምግብ ይዛለት ስትመጣ እጇን ያዛት። የኤሚሊን ተንኮል የሚያውቀው እሱ ብቻ ነው። መኪናው ላይ እንዲወድቅ ያደረገችው እሷ መሆኗን ያውቃል። ነገር ግን ሚስቱ እንደ ልጇ ስለምትወዳት ብቻ አንድ ጥያቄ ያቀረበላት፣ በጸባይ የመረጠላት አዲሱ ትምህርት ቤት እንድትገባ። እምቢ ካለች ግን ትልቅ ችግር እንደሚፈጠር ነገራት። ይህንን ስትሰማ ኤሚሊ ከመስማማት በስተቀር አማራጭ አልነበራትም። ነገር ግን አመፀኛዋ ኤሚሊ ለማንም ማስፈራሪያ እጅ ሰጥታ አታውቅም። በምሽት ወላጆቿ ሳያዩዋት ወደ ክፍላቸው ገባች። ኮምፒውተሩ አልጋ ላይ ክፍት እንደሆነ ተቀምጦ ነበር። ለካ አክስቷ ኤሚሊ ውሻውን ይዛ ስትሄድ የሚያሳየውን ቪዲዮ ከተመለከተች ጀምሮ የራሷን ምርመራ እያካሄደች ቆይታለች። በኦንላይን የስብዕና መዛባት ስለሚያጋጥማቸው ታዳጊዎች ስነ ልቦና እያጠናች ነበር። እንደ አጋጣሚ ኤሚሊ ፊት ለፊት ያገኘችውን የስነ ልቦና ፈተና ሞከረች። የተወሰኑ ጥያቄዎችን ከሞከረች በኋላ ውጤቱ ከባድ የሆነ የአእምሮ ችግር እንዳለባት ነገራት። ኤሚሊ ግን ውጤቱ ምንም አላበሳጫትም። በሚቀጥለው ቀን አክስቷ የድሮ ወዳጇን ለመጎብኘት ሄደች። ከቤት ከመውጣቷ በፊት ግን ካሜራ ያለው አሻንጉሊት ፊት ለፊት አስቀመጠች። ምክንያቱም እርሷም ኤሚሊን መጠራጠር ጀምራለች። አሁን ልታናግረው የሄደችው ሰው ደግሞ ለዚህ ቁልፍ ሰው ነበር። አባቷን በጥይት የመታው ሸሪፍ ወይም ፖሊስ ነበር። ስለ ወንድሟ ልትጠይቀው ነበር የመጣችው። ምናልባት የአእምሮ በሽታ ይኖርበት ይሆን ስትል ጠየቀችው። እርሱ ግን በቦታው ሲደርስ ልጅቷ ሰይጣን ናት፣ ከራሷ ላድናት ይገባል ብሎ መሳሪያ ደቅኖባት እንዳገኘው ሸሪፉ ምንም አማራጭ ስላልነበረው ተኩሶ እንደመታው ገለጸላት። በሰማችው ነገር ልቧ ተነክቶ በጣም አዘነች። ነገር ግን ገና ንግግራቸውን ሳይጨርሱ ኤሚሊ ቶማስ ክፍል ገብታለች። አሻንጉሊቱ ላይ ያለውን ካሜራ ተመለከተች። ፊቱንም ወደ ግድግዳው አዙራ አስቀመጠችው። ነርሷ ከባድ ዝናብ ሊጥል ስለሆነ ወደ ቤቷ መሄድ እንዳለባት አስታወቀች። ይህ ደግሞ ለኤሚሊ ታላቅ የምስራች ነበር። ቀስ ብላ የቶማስን ስልክ ከጠረጴዛው ላይ ሰርቃ ወጣች። በጭንቀት የተዋጠችው ሚስቱ ስትደውል ኤሚሊ ስልኩን ሳይለንት አድርጋ አስቀመጠችው። የቱንም ያክል ደጋግማ ብትደውል መልስ ልታገኝ አልቻለችም። በዚህ ጊዜ ኤሚሊ ትልቅ እቅድ ነበራት። ሁለት ኢላማዎቿን በአንድ ጊዜ ለማስወገድ አቅዳለች። በመሆኑም አዲሷን ተማሪ ቤቷ ድረስ ለቡና ጠራቻት። ጥርጣሬ እንዳይኖርም አብራ አንዱን የክፍል ተማሪ ጋበዘችው። ሰዓቱን ግን ረፈድ አድርጋ ነው የቀጠረችው። አዲሷ ተማሪ ገና እንደገባች ብርዱን ሰበብ አድርጋ ኤሚሊ በኩባያ ቡና አቀረበችላት። ወደ ክፍሏም አስገባቻት። በስራዋ የተጸጸተችን በመምሰል የሰራችውን ሁሉ ተናዘዘች። ነገር ግን ብዙም ሳይቆይ አዲሷ ተማሪ መንቀጥቀጥ ጀመረች። መንቀሳቀስም አቅቷት ወደቀች። ኤሚሊ በቡና ውስጥ መድኃኒት ጨምራ ነበር። ልጅቷም ሰውነቷን ማዘዝ አቃታት። ይሄ የኤሚሊ ገና የመጀመሪያ እርምጃዋ ነው። ከሶፋው ላይ ስልኩን አንስታ ፖሊስ ጋር ደወለች። There's this girl, she's insane. I invited her over to come and have hot chocolate and she started a fire. She's attacking me. Please help me. ልጅቷ ቤቷ ድረስ መጥታ ልታጠቃት እየሞከረች እንደሆነ ሪፖርት አደረገች። አዲሷ ተማሪ በዚህ ልክ ስላልጠበቀቻት በኤሚሊ ስራ በጣም ደንግጣ ነበር። ኤሚሊ ከልጅቷ ኪስ ውስጥ ስልኳን አውጥታ ስለ እርሷ ምንም አይነት ማስረጃ አለመኖሩን አረጋገጠች። ከዚያም ጣለችው። ቀጥሎም ከልጅቷ ኪስ ላይተር አወጣች። የራሷ አሻራ እንዲገኝ በማሰብ እንደ ማስረጃ እንዲሆን አጠገቧ አስቀመጠችው። ሁሉንም ነገር ከጨረሰች በኋላ ኤሚሊ ተነስታ ወጣች። አዲሷ ተማሪ የግድጇን ኮምበር ላይ ተነሳች። ነገር ግን መቆም ስላቃታት እንደገና ወደቀች። ምድር ቤት ደግሞ ቶማስ የህፃን ለቅሶ ሰማ። ሲጨንቀው የተጎዳው እግሩን እየጎተተ ዊልቸሩ ላይ ወጣ። እንደምንም ደረጃዎቹን መውጣት ጀመረ። ምንም እንኳን ልጃቸው ሚስቱ ይዛው እንደሄደች ቢያውቅም አባት ነውና የልጅ ጩኸት ሲሰማ ልቡ መጨከን አልቻለም። ተንኮለኛዋ ኤሚሊ ኪችን ውስጥ ቡታ ጋዙን ለኩሷለች። ሙሉ ሳሎኑንም ጋዝ አርከፍክፋበታለች። ስትጠብቅ የነበረው ቶማስ ወደ ላይ እስኪወጣ ነበር። ስለዚህ ከዚህ በኋላ ማምለጫ እንደማይኖረው እርግጠኛ ናት። ሁሉንም ዝግጅቷን ከጨረሰች በኋላ የጋዙን ዕቃ ከአዲሷ ተማሪ አጠገብ አስቀመጠች። በመጨረሻም ቶማስ የልጁ ክፍል ደረሰ። የልጁ አልጋ ላይ በስልክ የተከፈተ የልጅ ድምጽ ነበር የሰማው። ኤሚሊ እንዳሞኘችው ተገነዘበ። ኤሚሊም ከኋላው እያየችው ነበር። ቶማስን ሞኝና የማይረባ ሰው እንደሆነ በመግለጽ አሾፈችበት። ነገር ግን የቱንም ያክል ቢናደድና ለመንቀሳቀስ ቢታገልም አቅም አልነበረውም። ሚስቱ በቦታው ስትደርስ ኤሚሊ ከውስጥ እየሮጠች ወጣች። ለነገሩ ልታስረዳት ሞከረች። ሆኖም አክስቷ ይህንን ያደረገችው እርሷ እንደሆነች ተረድታለች። ለመጨቃጨቅም ሰዓት አልነበረም። ጥላት እየሮጠች ወደ እሳቱ ውስጥ ገባች። ሴትየዋ የአደጋውን ትልቅነት የተረዳችው አይመስልም። ኤሚሊ ወደ አክስቷ መኪና አመራች። ሴትየዋ በቤት ውስጥ እየተዘዋወረች ባሏን ለመፈለግ ሞከረች። በስተመጨረሻ
መሬት ላይ ወድቆ አገኘችው። ሆኖም ከሙቀቱ ኃይልና ከኦክሲጅን እጥረት የተነሳ እርሷም ወድቃ ተዘረረች። ውጪ ላይ ኤሚሊ እያለቀሰች የተካነችበትን ድራማ በብቃት ተወነች። የእሳት አደጋ ሰራተኞቹ እሳቱን ለማጥፋት ተረባረቡ። የኤሚሊ የክፍል ባልንጀራዋም በቀጠሮ ሰዓት ደረሰ። ኤሚሊም ድሉን ተቀዳጀች። 3 ምስኪን ሰዎች በእርሷ የተነሳ ሞቱ። እርሷ ግን የችግሩ ተጠቂ ሆና በብቃት ተወነች። በመጨረሻም የማህበራዊ ሰራተኛዋ ምርጥ ቤተሰብ እንዳገኘችላት ነገረቻት። ኤሚሊም አንድ ብቸኛ የቀራት ዘመዷ ህፃኑ ስለሆነ አብራት እንዲሆን ሴትዮዋን ለመነቻት። ፊልሙም በኤሚሊ የስላቅ ፈገግታ ተመልካችን እርር ጀበን እንዳደረገ በዚሁ ተጠናቀቀ።